ሰላም ውድ የኤርሚ ዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮ ለማየት የምንሞክረው በሜሳይ ከዚህ በፊት በለቀቅነው ቪዲዮ አፕላይ አድርጋችሁ ኢረሮችን ለገጠማችሁ ወይም ደግሞ ሲስተሙ ላስቸገራችሁ መፍትሄ የሚሆኑትን ወይም ደግሞ ሶሉሽኖች ይዘን መተናል። ሶ ቪዲዮን እስከ መጨረሻው ድረስ ማየታችሁ እንዳረሱ፣ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ወደ ቪዲዮ እንሂድ። ዋት አር ዘ ኢረርስ የሚለውን ስናይ መጀመሪያ የተለያዩ ኢረሮች አሉ። the first error which is file during registration የሚል ኢረር አለ። file is not accepted which is use only letters number እና special character የሚል አለ። file is not accepted the site can be reached ብዙ ኢረሮች ይገጥማሉ። ሶ እነዚህን ኢረሮች እንዴት ፊክስ እንደምናደርግ እናያለን። በፎቶም ወይም ደግሞ በምስል እንደምታያቸው እንደዚህ አይነት ኢረሮች ያጋጥማሉ። የብዙ ሰዎች ጥያቄ ነበሩ። ሶ what are the solutions ስንል መጀመሪያ ሶሉሽኑ ዩዝ VPN ሚሉ ኮሜንቶችን አይተናል። VPN አይሰራም፣ ምክንያቱም the first one አለመስራት ሲሆን the second one ደግሞ የእናንተን ዲቴል በVPN ለሌላ ሰው ወይም ደግሞ ለኤክስትራ ፓርቲ ሰጣችሁ እንደማለት ነው። ስለዚህ VPN አይሆንም። ነገር ግን የኛን ቪዲዮ በመታዩበት ሰዓት VPN ማብራታችሁ እንዳረሱ፣ ምክንያቱም ለኛ ብዙ ነገር ነው ወይም ደግሞ ሰፖርት ያደርገናል ማለት ነው። So first let's we try to define scholarship ሚለውን ዲፋይን እናድርግ። ስኮላርሺፕ ላይ ኢጣሊ ላይ ሶስት አይነት ስኮላርሺፕ አሉ። the first one which is governmental, the second one merit based ነው፣ the third one ደግሞ regional ነው። እዚህ ጋር governmental ላይ which is ኢጣሊያን ገቨርንመንት የሚሰጠው ነው። if it is merit based ከሆነ ደግሞ most of the time ዩኒቨርሲቲው ራሱ የሚያዘጋጃቸው merit based አሉ። ነገር ግን ገቨርንመንታሎችም which is one of merit based ስኮላርሺፖች ናቸው። then the third one which is regional ነው። regional ማለት specific region ነው። ያ ዩኒቨርሲቲ የሚገኝበት region የሚሰጠን which is needed based ወይም ደግሞ አቅማችን ታይቶ የሚሰጠን ስኮላርሺፕ ነው። most of the time ይሄንን ነው አብዛኛው ጊዜ የምንጠቀመው። አሪፍ ግሬድ ካላችሁ ደግሞ merit based እና ገቨርንመንታል መጠቀም ትችላላችሁ። what are the governmental የሚለውን ስናይ which is IYT እና ሜሳይ ተጠቃሾች ናቸው። ገቨርንመንታል ስኮላርሺፕ ዛሬ የምናየው which is ሜሳይ ነው። then merit based ደግሞ የተለያዩ ዩኒቨርሲቲዎች ናቸው ለጥቂት ተማሪዎች የሚያዘጋጁት። ሪጂናል ዋን ደግሞ ለሁሉም ተማሪዎች የሚሆን በሪጅኑ which is based on needed based የሚሰጥ ስኮላርሺፕ ነው ማለት ነው። እነዚህ ስኮላርሺፖች ኢታሊ ላይ ይገኛሉ ማለት ነው። but first you have to get አድሚሽናችሁን መጨረስ አለባችሁ። ስቴፑ ቢለያይም የትኛው ይቀድማ የሚለው ቢለያይም አድሚሽን ካላገኛችሁ እነዚህ ሁላ ብታገኙም አክቲቬት አይሆኑም ማለት ነው። then ሜሳይ ስኮላርሺፕ ላይ ብዙ ሰው የሚጠይቀው which is the first one which is motivation letter ነው። motivation letter እንዴት ላዘጋጅ የሚለው ጥያቄ ያለው which is more of competition motivation letter ላይ ስለሆነ motivation letterአችሁ ላይ ምን ማካተት አለባችሁ የሚለው the first one personal storyያችሁን ይጠይቃሉ፣ ባክግራውንዳችሁ ማለት ነው። ስታዲ ፓዛችሁን፣ አካዳሚክ ኢንተረስታችሁ፣ ፊቸር ኢንተረስታችሁን ይጠይቃሉ፣ እንዴት ኮሪሌት እንደምታደርጉ። then the reason for choosing the study ያንን ኮርስ ኢጣሊ መምረጣችሁ ለምንድን ነው? ምክንያቱም እዚህ ጋር ሞር ኦፍ ኢጣሊን ማብራራት ይኖርባችኋል። ከኖሌጅ ዋይዝ ኢቨን ከዩኒቨርሲቲ ዋይዝ የተለያዩ ነገሮችን እዚህ ውስጥ ታካታላችሁ። ለላስቷን ደግሞ ፐርፐዝ ኤንድ ኦብጀክቲቭ ኦፍ ዴር ስተዲ ፕሮጀክት ማለትም ስተዲ ፕሮጀክታችሁ ኦብጀክቲቭ ወይም ፐርፐዙን ትጠየቃላችሁ። እነዚህ ነገሮች የሚያካትት መሆን አለበት ሞቲቬሽን ሌተራችሁ። ደን ደግሞ ከ500 ወርድ መብለጥ የለበትም ማለት ነው። ሞቲቬሽን ሌተር ሳምፕል ማሰራት ትችላላችሁ። የኛ ቲም ሳምፕል ሊሰራላችሁ ይችላል። በሱ ኮምፔር አድርጋችሁ ራሳችሁን ደግሞ ሞዲፋይ ማድረግ ትችላላችሁ። በውስጥ ማናገር ይቻላል ማለት ነው። ሌትስ ፕሮሲድ how to fix ከማየታችን በፊት ድሪም ሶሉሽን ኮንሰልታንሲ ትንሽ ልበላችሁ። ድሪም ሶሉሽን ኮንሰልታንሲ ከዚህ በፊት የነበረና በአሁን ሰዓት እየሰራ ነው ያለው ነገር ሲሆን which is ድሪም ሶሉሽን ኮንሰልታንሲ ፓርሻል እና ፉል ስኮላርሺፕ ፕሮሰሶች አሉት። በዚህ ሰዓት ኢጣሊ አድሚት ያደረጋችሁ ወይ ደግሞ which is ሰመሪም የመጣላችሁ ሊሆን ይችላል ኦር ደግሞ የአድሚሽን ወይ አክሰፕታንስ የመጣላችሁ which is አድሚሽን ሰርቪስ እንሰጣችኋለን። ኢንተርቪው ፕሪፓሬሽን ማግኘት ትችላላችሁ which is ኩዌስቸነሪዎችን ኢቨን ትሬኒንጎችን ማግኘት ትችላላችሁ። ዶክመንት ፕሪፓሬሽን ኤንድ ሰብሚሽን ፎር the ቪዛ ፕሮሰስ፣ ስኮላርሺፕ ሰርቪስ እና የተለያዩ ቡኪንግ ሰርቪሶችን ማግኘት ትችላላችሁ። ተጨማሪም ኢንተርናሽናል ፔመንት ሰርቪሶችን ማግኘት ትችላላችሁ ማለት ነው። ደን እነዚህ ኮንታክት ኔሞች አሉ። ዩቲዩቡን which is ቴሌግራም ላይ ሁሌም እንደምንለው ላይቭ ሴሽኖች አሉ፣ እነሱን ጆይን ማድረግ ትችላላችሁ። ቲክቶክ ደን ደግሞ በእነዚህ በሶስት ዩዘር ኔሞች ማግኘት ትችላላችሁ። ሌትስ ጎ ቱ ፊክስ
how to fix የሚለውን ስንመጣ the first one which is age requirement ነው። ብዙ ሰው የሚሳሳተው for the masters ከሆናችሁ 28 ዓመት ኦር ያንገር መሆን አለባችሁ። ከዛ ከበለጣችሁ ለማስተርስ አይሆንም ማለት ነው። ስለዛ 28 ዓመት ሊሚቱ ነው which is we have to born መሆን ያለባችሁ which is 1996 ሜይ 16 በኋላ ካልሆነ ሪጀክት ያደርጋችኋል። the second one for the PhD ደግሞ ከሆነ ከ30 ዓመት በላይ መሆን የለባችሁም which is ሜይ 16 1994 በላይ ብቻ ነው። በታች ከሆነ ሪጀክት ያደርጋችኋል። the first requirement which is age ነው ማለት ነው ፊክስ የምናደርገው። the second one which is passport size ነው። ብዙ ጊዜ ብዙዎቻችሁ እንደምትሉ ፓስፖርታችን በጣም ትንሽ ነው፣ ኪሎባይት ደረጃ ነው። ነገር ግን አብዛኛው ጊዜ በዛም ሆኖ አፌክት ሊያደርገን ይችላል። ሶ what we have to do is 200 ኪሎባይትን በታች ቢሆን አሁን ካለን ፓስፖርት ሳይዝ አንድ ኮምፕረስ ብናደርገው ይመከራል። ስለዛ አንድ ዳውን ሳይዝ ማድረግ ይኖርባችኋል ማለት ነው። ደን መርሳት የሌለባችሁ ደግሞ ፓስፖርቱ ሪኔም መደረግ አለበት። ሪኔም ፋይሉ እንዴት እንደምታደርጉ በኋላ ላይ መጨረሻ ላይ ያሳያችኋለሁ። ሌትስ ፕሮሲድ ቱ ቀጣይ ማስተካከል ያለብን which is እዚህ ጋር እንደምታዩት ፓስፖርቱን አታች ታደርጋላችሁ። በት ሪኔም እንዴት እንደምታደርጉ ደግሞ ቀጣይ እናያለን ማለት ነው። ደን the third one which is username and password ነው። username and password መጠንቀቅ ያለባችሁ እነዚህ ነገሮች ያሟላ ተብሏል፣ ግዴታ ነው። ምክንያቱም ሲስተሙ አያልፍላችሁም። ዩዘርኔማችሁን ስትጽፉ ፓስወርዳችሁ ስትጽፉ በእንደዚህ አይነት the first one which is ሌተር ነው። ካፒታል ሌተር እና ስሞል ሌተር ግዴታ ያስፈልጋል። the second one ደግሞ which is ነምበር ኤንድ ስፔሻል ካራክተሮች ያስፈልጋሉ። ነምበር 1 2 3 የፈለጋችሁትን ነምበር ማካተት ትችላላችሁ። ስፔሻል ካራክተር ለሚባለው አንደርስኮር፣ ይሄኛው ሳይን ኦር ዶት ኦር ሃይፈን ከዚህ ውጪ መጠቀም አትችሉም። አትም ኦር አዘር መጠቀም አትችሉም። ሶ ከሶስቱ አንዱ መጠቀም ይኖርባችኋል ማለት። ስለዚህ በተቻለ መጠን እነዚህ ሶስቱን ያጠቃለለ ቢሆን ይመከራል። ግዴታ ባይሆንም ግን እንዲያልፍላችሁ ሶስቱን የሚያጠቃልል ዩዘር ኔም እና ፓስወርድ መስራት ይኖርባችኋል ማለት ነው። ሶ ሌትስ ፕሮሲድ። እዚህ ጋር እንደምታዩት ዩዘር ኔማችሁን ክሬት ስታደርጉ የምትጠቀሙት አለ። ደን ፓስወርዳችሁን ደግሞ እዚህ ጋር ደን ኮንፈርሜሽን ላይ ታስገባላችሁ ማለት ነው። ፎርማቱን በኋላ ላይ እናያለን። ደን ሬጂስተር አደረጋችሁ። አፍተር ሬጂስትሬሽን ደግሞ ኢረሮች ይገጥማሉ። the first one which is ኢረር የሚገጥመው ሪኔሚንግ ዶክመንት ነው። ዶክመንታችሁ ሪኔም ስታደርጉም ሶስቱን ነገሮች ተከተሉ። ማለትም ሌተር አፐር ኬዝ እና ሎወር ኬዝ፣ ነምበር ደን ስፔሻል ካራክተር ደግሞ አንደርስኮር፣ ዶት እና ሃይፈን። እነዚህን ነገሮች ካሟላችሁ አሁንም ሲስተሙ ይሰራል ማለት ነው። ሶ አሁንም ዶክመንት ሪኔም ላይ ዶክመንት አታች ማድረግ ብቻ ሳይሆን ሪኔም ላይ መጠንቀቅ አለባችሁ። አንዳንዴ ዶክመንቱ በራሱ አታች ሲደረግ የሚገባበት ታይም አለ። እምቢ ካላችሁ ደግሞ ፓስፖርታችሁ እንዳደረጋችሁት ኮምፕረስ ማድረግ ይኖርባችኋል። ነገር ግን አብዛኛው ጊዜ እዚህ ዶክመንቴሽን ላይ የሚጠይቀው ሪኔሚንግ ነው። ስለዛ እንደ ዩዘር ኔም እና ፓስወርድ ሪኔም ያደረጋችሁትን ሪኔም ታደርጋላችሁ ማለት ነው። ደን እዚህ ጋር እንደምታዩት እያንዳንዱ ሪኔም የተደረገው ዶክመንት እዚህ ጋር አታች ይደረጋል ማለት ነው። ደን ዋት አር ዘ ኮሬክሽንስ ኮሬክሽን ሳምፕል ፎር ኢች ኢረር ስናይ ዩዘር ኔም ለምሳሌ ኃይሉ ቢሆን ስሙ ዩዘር ኔሙን ኃይሉ ዶት ዋንቱ ማለትም እዚህ ጋር አፐር ኬዝ አለ፣ ሎወር ኬዝ አለ። ደን እዚህ ጋር ደግሞ ስፔሻል ካራክተር ዶትን ተጠቀምን። ደን ነምበር በት እዚህ ጋር ስትቆጥሩት ከ8 በላይ መሆን አለበት ማለት ነው። ዩዘር ኔም ችግር የለውም፣ ዩዘር ኔም በዚሁ መሄድ ይችላል። ፓስወርድ ግን ከ8 በላይ መሆን አለበት። ፓስወርድ ተመሳሳይ ለምሳሌ እኔ አፐር ኬዝ እዚህ ጋር ሎወር አለ፣ ደን ስፔሻል ካራክተር ደን ነምበር። ይኸው በዚህ ሜተድ ጽፋላችሁ። ዶክመንት ኔሚንግም ላይ ተመሳሳይ ነገር ፎር ኤግዛምፕል የኃይሉ ዶክመንት which is ፓስፖርት ከሆነ let's say h ዶት ፓስፖርት አለቀ ማለት ነው። ደን ሲቪም ከሆነ h ዶት ሲቪ እንደፈለጋችሁት እናንተ እንደሚቀላችሁ ግን እነዚህን ካራክተሮች አስገቡ ማለት ነው። በት ዶክመንቴሽን ላይ ሁሉንም ማሟላት ላይጠበቅባችሁ ይችላል። ግን ዩዘር ኔም እና ፓስወርድ ላይ በተቻላችሁ መጠን ካራክተሩንም አፐር ኬዝንም ሁሉንም ብታካቱ ይመከራል። ዶክመንት ላይ በዚህ ሜተድም ስለሚያልፍ ማለት ነው። ደን ዶክመንት ሳይዝ ቅድም ያልኳችሁ ነው። ኮምፕረስ ቱ ዘ ሎወስት ነው። ስፔሻሊ የፓስፖርታችሁ ሎወስት መሆን አለበት። ዶክመንት ግን አታች የምታደርጉት ካለፈላችሁ ሞስት ኦፍ ዘ ታይም የሚያልፍበት ጊዜ አለ፣ የማያልፍበትም ጊዜ አለ። ካለፈ ግን ኮምፕረስ ባታደርጉት ይመከራል። አላልፍም ደግሞ ካለ ደግሞ ኮምፕረስ ማድረጋችሁ እንዳረሱ። ምክንያቱም አብዛኛው ጊዜ ሲስተሙ አልሰራም ኦር
አፕላይ እየተደረገ አይደለም የሚሉ ኮሜንቶች አሉ። ነገር ግን ሲስተሙ ሜሳይ ሲስተም ኪ ሴንሲቲቭ ስለሆነ ነው። ስፔሻሊ ፋይል ኔም ላይ ኪ ሴንሲቲቭ ስለሆነ ነው። ስለዛ እነዚህን ሜቶዶች ተጠቅማችሁ አፕላይ ማድረግ ትችላላችሁ ማለት ነው። ሶ ታንክስ ፎር ዋቺንግ። ቪዲዮን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ፒስ